ማንም ሚስት ለባሏ መጥፎ ስሜት የላትም እኮ ሐቁን ለመናገር ራሷን አሳልፋ ሰጣ ህይወቴን በሙሉ ካንተ ጋር ኖራለሁ ብላ መጣ እንዴት መጥፎ ስሜት ይኖራታል እንደ ኤክሰፕሽናል ኬዝ አይጠፋም መቼም አንድ ጊዜ በተለያዩ ምክንያቶች ማለት ነው ግን በቃ ስትናገርህ ግራ ትጋባለህ አንድ ቀን ወይም ባስተላለፈችው መልእክት ምክንያት ማለት ነው ትቆስላለህ ስለዚህ ለባለ ትዳሮች መልእክት እርስ በርሳቸው የሚግባቡበትን መንገድ ካሻሻሉ ብዙ ችግሮቻቸው ሊፈቱ እንደሚችሉ እርግጠኛ ነኝ እርግጥ ነው ትዳር በኮሙኒኬሽን ብቻ የሚቆም ነገር አይደለም ፍቅር ያስፈልገዋል በጣም ኢምፖርታንት ኤሌመንት ነው ሌሎች ተጨማሪ ግብአቶች እንዳሉት ሁላችንም እናውቃለን የሐሳብ አንድነት ይፈልጋል የባክግራውንድ መመሳሰል የሆነ ያህል ይፈልጋል ከዛ ህልምን በጋራ ማስተሳሰር ይፈልጋል ብዙ ነገር አንስተናል ነገር ግን እነዚህ ሁሉ ነገሮች ሚንሸራሸሩት በኮሙኒኬሽን ክህሎታችን ነው ሐሳቦቻችን ምኞታችን ጥማታችን ህመማችን ተስፋችን ሁላ አስተላልፈ ምታጋባው በሰው ላይ በኮሙኒኬሽን ነው የሚመሰረተው በኮሙኒኬሽን ነው በቃ በተግባቦት ክህሎት ላይ በጣም ይመሰረታል አንዳንድ ሰዎች ጭራሽ ይፈጸማል ብለ ማታስበውና አጀንዳ ወስደው መንግስት ቤት ሊሆን ይችላል መስሪያ ቤቶች ሊሆን ይችላል ሄደው አስፈጽመው ይመጣሉ አንተ ስታክ ያረክበትን አጀንዳ ማለት ነው በምን ጉልበታቸው በኮሙኒኬሽን ክህሎታቸው እንዴት ሰውን በቃ ወደ ሐሳባቸው ዳይቨርት የማድረግ ምን ቢናገሩ ሰውየውን በጥሩ ሙድ ውስጥ እንደሚከቱት ያውቃሉ ምን ደሞ ጭራሽ መንካት የሌለባቸው በተን እንዳለ ያውቃሉ ኮሙኒኬሽናቸው በጣም የሰለጠነ ያደገ ማቹርድ ያደረገ በሰለ ስለሆነ ይሄንን ታገኝማቸውና ባጭሩ ተግባቦት ትዳርን የሚያያይዝ ሙጫ ነው ጣብቆ የሚዝ ቦንድ ነው ጠንካራ ቦንድ ነው እሱን ቦንድ ቆርጣ ትጣለው እሱ ላይ ያለብህ ክፍተት ካለ ፈልግና ኢንቨስት አድርግበት ጥረት አድርግ እና የሚረዱህን አንዳንድ ሐሳቦች እናነሳለን ኢንሻአላህ ማደግ የሚችል ነገር ነው ዴፊኒትሊ ባለ ትዳሮች መግባባት ይችላሉ በጣም መሰረታዊ ነገር ተፈላልገዋል እኮ እነዚህ ሰዎች ተፋቅረዋል እኮ ይብዛም ይነስ ማለት ነው ፍቅር ላይ ብላቸውን አላቅም ግን መቼም አንድ ሰው የሆነን ሰው ምንም ሳያፈቅራት ያጋባታል ወይም ደግሞ ምንም ለሷ ጥሩ ስሜት ሳይኖረው ወዳታለሁ አከብራታለሁ ታስፈልገኛለች ሳይል ከመቶዎች ሴቶች መካከል ከሚያቃቸው ከሺዎች ሴቶች መካከል መርጦ እንዴት ጉያ ውስጥ ይከታታል እንዴት የልጆቹ እናት አድርጎ ይመርጣታል ሀከዛ እሷስ እንዴት የልጆቹ አባት ሁሉ ነገሯን ልትሰጥ ፈቅዳለች ትወደዋለች ማለት ነው ይሄንን ነገር መሰረታዊ ነገር ከተገኘ በኋላ ይሄንን ጥምረታቸውን ለማስቀጠል ጣፋጭ የሆነ ወሬ እንዲኖራቸው ከተፈለገ አቅማቸውን ማሳደግ አለባቸው ኮሙኒኬሽን ክህሎታቸውን አንዳንድ ቦታ ላይ ፍቃደኝነት ጭምር ይጠፋል በጣም በሚያሳዝን ሁኔታ ማለት ነው ይሄንን ክህሎት ለመላበስ ማለት ነው ኦኬ ምንም ችግር እንዳለባቸው አያምኑ ካለማመን ፍቃደኝነቱም ይጠፋል በመሰረቱ የሚሰለጠን ነገር ነው ሐቂቃ ሐቁን ለመናገር በደንብ ሰልጥነን ኮች ተደርገን ራሱ አሃ ማለት ያለብን ነገር ነው እንዴት ነው ማውራት ያለብን እናነሳለን ሚሶችን ስናነሳ አንዳንዶች ላይ በደንብ አስረግጬ አነሳለሁና አብዛኞቹ የጋብቻ አማካሪዎችም መግባባት